እየሰማሽ ነው አይደል? እሰማለሁ እኮ አንቺ ለልጅሽ ካልኖርሽ አንቺ ቤተሰቦቼ ጋር ትሂድ፣ እኔ ከሞትኩም ካለ ቤተሰቤ ውሰዱ ምናምን። የትኛው ቤተሰብ ነው አንቺ ያላሰብሽላት ልጅ ሊያስብላት የሚችል? በራሴ በኩል አልፈልጋችሁም እኮ በዛ በኩል አንቺ የገዛ ልጅሽን ካላሰብሽላት እነሱ ምን ብሎ ነው የሚያስቡላት? አንቺ ነሽ በደንብ ጠንከር ማለት ያለብሽ እዚህ ቦታ ላይ። እየሰማሽ ነው አይደል? በቃ ጭንቅላቴ የለኝም። በቃ ተረዳኝ። ሁሉም ነገር ያልፋል። እሱ ጀስት አንቺ ራስሽን ማረጋጋት አለብሽ። እንደዚህ አትሁኚ እባክሽን። ከቅድም ጀምሮ እያለቀስሽ ነው። ትላንትና እንደዛ ላይፍ ላይ መጥተሽ አለቅሰሻል። ከላይፍ በኋላም የምታለቅሽ። ስለዚህ እባክሽን ራስሽን ጠብቂ፣ ተረጋጊ። በሰው ሀገር ነው ያለሽው። ትንሽዬ ብትታመሚ መርፌ ወቅቶ ነው ሆስፒታል የምትተኝው። ስለ ልጅሽ አትሰሚም። እንደዚህ አትሁኚ። ተረጋጊ። ልጅሽ ደግሞ ወንድም ካሊድ ፋውንዴሽን ከገባች በጣም ጥሩ ቦታ ነው። ብዙ ሰዎች ሄዶ ያዩልሻል። እኛም ሄደን እናያለን። እነ ሀቡም ሲመጡ ቀድሞሽ ከመጡ አንቺም አመት ሞልቶሽ ሰዎችሽ ፈቅዶልሽ መጥተሽ አይተሽ መመለስ ትችያለሽ። እድገቷን ከአንድ እስካለችበት ደረጃ እያየሽ ነው ልጅሽ የምታድገው። ትምህርት ስትሄድ ስትመለስ ያለውን ነገር ኢንፎርሜሽን ይደርስሻል። ገባሽ አይደል? ስለዚህ አንቺ ራስሽን ማጠንከር አለብሽ እዚህ ቦታ ላይ። እንደዚህ አትሁኚ። እየሰማሽ ነው አይደል? ቆይ ሚዩት አድርገሻል። አይሰማም። በቃ የልጄ ብቻ ተባብራችሁ ቦታ አድርጉልኝ። እኔ ችግር የለውም። ሰላም ተረጋጊ። ይኸውልሽ መዳምሽን አውርቻ ትክክለኛ ስምሽ ገነት ነው። እኔ ሰላም ልኳት በጣም ጥሩ ናት መዳምሽ። ምንም ችግር የለብኝም። እኔ ወደ ሀገሯ መሄድ ከፈለገች ላለች። አሁንም እኔ ጁስ ገዝቼ ላት ተረጋጊ ብያት ራስታሪ ብያት አለሁኝ እና ምንም ችግር የለም። ወደ ሀገር መሄድ ከፈለገች ኛታለው ብላለች። ስለዚህ ተረጋጊ እሺ። ከመዳምሽ ጋር እያወራው ነው። እንደውም ሰላም ነበር ያልኳት። እዚህ ጋር ሰላም ገነት ነው ስሟ፣ ሰላም አይደለም ማለች። ገነት ነኝ። ስለዚህ ተረጋጊ፣ ምንም ችግር የለም። እሺ ሰላም ይኸውልህ፣ ገኒ እንግዲህ አሁን አንድ እውነት እንነጋገር ከተባለ ይሄ ማለት ይኸውልሽ፣ አሁን ለምሳሌ ራስ ወዳድነት ነው። አሁን አንቺ የሆነ ነገር ሽሽት ከጭንቅላትሽ ጋር ሽሽት፣ ነገ ልጅሽ ያለ እናት ያለ አባት እንድትቀር እየፈረድሽባት ነው። አንቺ ለልጅሽ ለልጅሽ ጥሩ ነገር የምትመኝ ከሆነ ለልጅሽ የግድ መኖር አለብሽ። አንድ ተጎድተሽ እንዲሆን ምን ይባባል በአባባል እኮ ላም ለልጇ ስትል ተወጋች ነው። እና ሰው ራሱን ጎድቶ ለልጁ የሚኖርበት ቦታ ላይ ሲፈጠር ችለሽ ለልጅሽ ስትይ መኖር ካለብሽ መኖር አለብሽ። አንቺ ጦምሽን እያደርሽ ለልጅሽ መኖር ካለብሽ ለልጅሽ መኖር ነው ያለብሽ እንጂ አሁን ይሄ ከሆነ በቃ ልጅ የሆነ ቦታ ላይ መውደቃ ታገኝና ራሴ ከዚህ ነገር ልውጣ ነው የምትይው። ዶሬ አልጠቅማትም። ራሴ ጋር አርጊያት መኖር አልችልም። ስለዚህ ሁሉም ነገር አቅም ስለሌለኝ አቅም ያለ ሰው እኔ አቅም የለኝም። ከበኋላ የለኝም አቅሜ እንደምንም ብትመክረ አንጻር ነው። ትኬት ከሆነ መዳም እኔ ናት ይችላታለሁ። ትኬት ሂድ ምንም ችግር የለም ብላ እያወራች ነው ከኔ ጋር። በጣም ጥሩ ሰው ናት ሴትዮዋ። እናቷን አታለች፣ ሀዘነተኛ ናት። ሂድና ከልጇ ጋር ትግባ ሀገሯ እያለች ነው መዳም። ይሻለኛል ከሸኘችኝ ብዛው ይሻለኛል። እያወራን ነው እኔ እና እሷ ምንም ችግር። እሺ አቡ እሺ። ግን አንቺ ከዛ በላይ የሚያሳስብሽ ሰውየውን ማናገር ነው አይደል? ስልክ እየደወልኩለት ነው። ካነሳ እጠራዋለሁ፣ እዚህ ጋር እንጠይቅልሻለን እኔ እና ህዝቡ። በጣም ጥሩ አየሻ። ሰላም ትመጫለሽ፣ ጸበል ትጸበያለሽ። ከዛ በኋላ አንቺም ሰላም ታገኛለሽ።
ለልጅሽ ትኖሪያለሽ። ለልጅሽ አንቺ በቂ ነሽ። ሌላ ሰው አያስፈልግሽም። ፕሊዝ እንደዚህ አትሁኝ። ጠንከር በይ። እየሰማሽ ነው አይደል? በዛ ላይ ታናናሾች ወንድሞች አሉሽ። ለእነሱ ማን ሊኖርለት ይችላል? እናታችሁ ትታችሁ ሄዳለች አይደል? ስለዚህ አንቺ እንደ እናት ታላቅ ስለሆን እንደ እናት ነው ማሰብ ያለብሽ። ወልደሻል፣ ልጅ አለሽ። ታናናሾችሽ ልጆችሽ ናቸው። ለእነሱም መድረስ አለብሽ። እሺ። ስለዚህ ጸበል ትገበያለሽ፣ ትመጫለሽ፣ ጸበል ትሄጃለሽ። ስውራ ማረም የሚሆን ሌላ ቦታ ቴጂ እና ጸበል ተጸብለሽ ወደ ራስሽ ተመልሰሽ ያለቀስሽውን ቀን በሳቅ በደስታ ታሳልፊ።